ሰላም እንዴት ናችሁ? የአማን ልሳነ ግዕዝ ሚዲያ ቤተሰቦች ዛሬ ደግሞ ከኮሜንታችሁ ተነስቼ የግስ ሰራዊቶች ወይም አርዕስቶችን ስራልን ባላችሁት መሰረት አርዕስቶችን ለመስራት ይዤላችሁ መጥቻለሁ ማለት ነው። ከባለፈው ቀጥሎ ይሄንን ነው የምታገኙት። ያው ቢደባለቅም ባቆምንበት እንቀጥል ይሆናል። ነገር ግን መጀመሪያ ያው አርዕስቶችን መስራት ስላለብን በጣም አሪፍ ኮሜንት ነው። እንደዚህ አይነት ኮሜንቶችን አሪፍ ኮሜንት የምትሏቸውን ወይም ይሰራልን በምትሉበት መንገድ እንዲሰራላችሁ መጻፋችሁን ወይም ጥያቄያችሁን ማቅረባችሁን አትዘንጉ። እና ዛሬ የግስ አርዕስቶችን እናያለን። ከዚህ ቪዲዮ ቀጥሎም የቀደሰ፣ የቀተለ፣ የቀደሰ እያልን እስከመጨረሻው ድረስ በዋድላ ያሉ በዋድላ ቤተ ጉባኤ ያሉ የግስ አርዕስት የሚባሉትን እሱን እናያለን። እናንተም በጥሞና ሆናችሁ እንድትከታተሉኝ፣ ምክንያቱም አርዕስት ከተያዘ ሌላው ሁሉ በአርዕስት እንደሚረባ ልብ እያላችሁ እንድትከታተሉኝ እጋብዛለሁ። ወደ ትምህርታችን እንግዲህ በቤተ ዋድላ በዋድላ እንግዲህ የቅኔ ቤቶች ዋድላ፣ ጎንጅና ዋሸራ የሚባሉ አሉ። በዋድላ ግን 8 ሰራዊት ወይም አርዕስት ብለው ይከፍሏቸዋል። እነሱም ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማይረከ፣ ሴሰየ፣ ክህለ፣ ጦመረ ናቸው። የነዚህ የራሳቸው የሆነ ሰራዊቶች አሏቸው። የቀተለ ሰራዊቶች ሀቤተ፣ ተኬሰ፣ ሰኮተ ናቸው። የቀደሰ ሰርዌ አንድ አንገለገ ብቻ ነው። የተንበለ ሰርዌ ቅንጦሰጠ፣ ቀበያወበጠ፣ ዘርዜቀ ናቸው። የባረከ እና የክህለ ራሱ ከመሰለ በቀር ሌላ የላቸውም። የማህረከ አንቃይለወ፣ ሰካይለወ ናቸው። የሴሰየ አንጌገየ፣ አሌለየ፣ አክዜዘየ። የጦመረ ሰራዊቶች ደግሞ ሶርየመ፣ ጎርየመ፣ ሞሰሰ ናቸው። እነዚህ ሰራዊት ማለት በቀተለ፣ ሀቤተ፣ ተኬሰ፣ ሰኮተ እንዳለው እነዚህ በቀተለ ይወርዳሉ። ቀተለ እንደረባው እነዚህ እስከመጨረሻው እንደ ቀተለ ይወርዳሉ ለማለት ነው። ምክንያቱም እነዚህ ቀደሰም አሁን ሌላው እንደ ቀደሰ የጠበቀ አለ። ነገር ግን እንደሱ ጠብቀው ሲሄዱ በምታገኙበት ሰዓት እንደ ቀደሰ ይረባል ማለት ነው። ተንበለም በተመሳሳይ እንደ ቀንጦሰጠ፣ እንደ ቀበያወጠ፣ ዘርዜቃ ያሉ ግሶች በተንበለ ይወርዳሉ ለማለት ነው። ዛሬ በዚህ ቪዲዮ የምናጠቃልለው የቀተለን ይሆናል። የእሱን እስከመጨረሻ 40ውን አውጥተን በአማርኛ እየፈታን እናያለን። ነገር ግን እናንተ ግን የቀተለ አረባብና አወጣጥ ወይም አወራረዱ ካልገባችሁ በቀተለ ቤት ያለ ሁሉ በዚህ ሲወርድ አይመጣላችሁም ማለት ነው። የቀተለ ቤት መጀመሪያ ቀተለ እንዴት እንደወረደ ጠንቀቅ ብላችሁ ማየት መቻል አለባችሁ ማለት ነው፣ እስከ አማርኛ ፍቺው ድረስ። አልያ ግን በቀተለ ሁሉ የሚወርደው ግራ እንደሚያጋባችሁ አትዘንጉ። ስለዚህ በጥሞና ሆናችሁ ትከታተላላችሁ ማለት ነው። ይቅርታ
ዘቀተለ እርባ ምስለ ትርጓሜሁ የቀተለ እርባታ ከትርጓሜው ጋር ይላል፣ ወይም አማርኛ ፍቹ ማለት ነው። ስለዚህ እንደተለመደው እንደ ባለፈው አይነት አካሄድ ነው የምንሄደው። ቀዳማይ አንቀጽ ቀተለ አለ ገደለ ማለት ነው። ካልአይ አንቀጹ ይቀትል ይገድላል። ሳልሳይ አንቀጽ ወይም ዘንድ የሚባለው ይቅትል ይገድል ዘንድ። እንግዲህ የዚህ ሳልሳይ አንቀጽ የራብዓይ አንቀጽ ደግሞ ትእዛዝ የሚባለው አለው። ይቅትል አብሮ ነው የሚሄድ፣ ይግደል የሚል ማለት ነው። እዚህ ላይ ታልፎ ነው። ንዑስ አንቀጽ ቀቲል ቀቲሎት መግደል የሚለውን ፍቺ ይዝልናል ማለት ነው። ውስጠ ዘእደው የወንዶች ወይም የወንዱ ያንዱ ነጠላ ሲሆን ነው። ይሄ ነጠላው ቅቱል ይሆናል። የገደለ የሚገድል የሆነ ይገድል የነበረ እንደባለፈው አረባባችን ነው የምናረባው። ግን ቀተለ በላልቶ ነው፣ አይጠብቅም። ቅቱል አይልም፣ ቅቱል እያለ እንግዲህ በቀተለ ሁሉ እንደዚህ ብለው ነው በቃ አነባቡንም አፈታቱንም የምትይዙልኝ ነገር ሁሉን ነው የምትሸመድዱልኝ። እዚህ ላይ አበባሉን ማለት ነው፣ እንዴት እንደሚባል፣ እንዴት እንደሚሰየፍ፣ እንዴት እንደሚነሳ፣ እንዴት እንደሚጣል ማለት ነው የምትሉልኝ እንጂ አሁን ቅቱል ብላችሁ ከሄዳችሁ ይሄ ሌላ አመል እያወጣችሁ ነው ማለት ነው። ስለዚህ አይጠብቅም፣ ቅቱል ይሆናል ማለት ነው። የሴቷ ሲሆን ደግሞ ቅትልት የገደለች የሆነች ትገድል የነበረች። እንግዲህ ውስጠ ዘና ውስጥ ሳድስ ውስጥ እዚህ ወንዱና የሴቱ አንዳንዱ በነጠላ ይህን ከመሰለ በብዙ ደግሞ እናንተ ሞክሩት ማለት ነው። እናንተ ሞክሩት፣ ቀላል ነው። የቅቱል ያለው ቅቱላን፣ ቅትልት ያለው ቅቱላት ይሆናል። ከዚያ የገደሉ የሆኑ ይገድሉ የነበሩ ተብሎ ይፈታል። እዚህ ላይ ደግሞ መስም ቅጽሉ ላይ በምንሄድበት የሴቷም የወንዱም የወንዶችም የሴቶችም ይጠብቃል። ማይጠብቅ አንደኛው መስም ቅጽል ነው። ያ ማለት የመጨረሻው ወይም ሶስተኛው መስም ቅጽል ካለ አይጠብቅም። እንየው። መስም ቅጽል ሰደው ነጠላ ሲሆን መቅትል፣ መስተቅትል፣ መስተቃትል። ያው በቀደሰ ጊዜ ማለት ነው። ይሄ የቀተለ ነው፣ ችግር የለውም። መቅትል፣ መስተቅትል፣ መስተቃትል ይሆናል ማለት ነው። የገደለ የሆነ ይገድል የነበረ መስም ቅጽል ዘአንስት የተባለው የገደለች የሆነች ትገድል የነበረች። ግን የሚባለው ምንድነው የሚባለው? መቅትልት፣ መስተቅትልት፣ መስተቃትልት ተብሎ ማለት ነው። መድበሉን በምናይበት ሰዓት ቀተልት ይሆናል። የገደሉ የሚገድሉ ይገድሉ የነበሩ ወይም ገዳዮች ተብሎ ይፈታል። ሳቢዘሩ ቅትለት እንግዲህ በባለፈ እንዳረባነው ነው፣ መግደል መገደል ይሆናል። ዘመድ ዘር ቀትል፣ ቅትል፣ ቅታል፣ ግድያ። እንግዲህ ዘመድ ዘር ነው አሁን የምታዩልኝ። አሁን የቀተለ በቀተለ ቤት የሚወርድ ሁሉ ግስ እንደዚህ አይነት ዘመድ ዘር ይኖረዋል። ምን ማለት? ቀትል፣ ቅትል፣ ቅታል የተባለ ዘመድ ዘር ይኖራል። ነገር ግን ስላልተለመደና በቋንቋው ውስጥ እየተጠቀምንበት ስላልሆነ ወይም መጽሐፍ ሲጽፉ ስላልተጠቀሙበት በዚህ
አይረባም። ቅትል ተብሎ ነው በብዛት ሳድስ በሚለው የፊደል ተታልዎ ወይም ቅደም ተከተል በዚያ ብቻ ነው እየተሰራበት ያለ። ነገር ግን ቅታል በሚለው መሰራት ይችላል ወይም መውጣት ይችላል። ጥሬ ዘሩ ቅታሌ ይጠብቃል። ቅታሌ ነው። ቅታሌ አይባልም። ቅታሌ አገዳደል ባዕድ ዘር ምቅታል፣ እቅታል፣ ትቅታል፣ ምስትቅታል፣ እስትቅታል። ይሄኛው እንግዲህ ባዕድ የሚሆኑ ከሌላ ሪፈር ማድረግ ትችላላችሁ። ባዕድ የሚሆኑ ፊደሎች አሉ። ባዕድ የሚያስብሉት ማለት ነው። እንግዲህ ባዕድ የተባሉ መጀመሪያ ሰፊክስ ፕሪፊክስ ሆነው የተጨመሩት ናቸው። እነዚህ አሁን ምቅታል ካለው ም፣ እቅታል ካለው እ፣ ትቅታል ካለው ት፣ ምስትቅታል ካለው ም፣ ምስት ተብሎ ማለት ነው። እስትቅታል ካለው እስት ያለው ተጨምሮበት ስለሆነ መጀመሪያ ላይ ፕሪፊክስ ይሄ ባዕድ ዘር አስብሎታል ማለት ነው። አፈታቱ መግደያ ማስገደያ ይሆናል ማለት ነው። እሺ የቀተለን እርባ በዚህ እንጨርሳለን። ጥያቄ ካላችሁና ኮሜንት ካላችሁ መጻፍ ትችላላችሁ። እንደገና ግን በብዙ ያላደረግነው ወይም ያላበዛነው አለ። የቀተለ ቀላል ስለሆነ የቀደሰን ጀምረን ግን እያበዛሁ ነው የሚሄድ። የቀተለ እናንተ እንድትለማመዱበት ቀላል ስለሆነ የሴቱንም የወንዱንም እያልኩኝ አላበዛሁትምና እናንተ የቤት ስራ ተለማመዱበት። ዘመድ ዘር፣ ጥሬ ዘር እና ባዕድ ዘር የሚሉትን በጥንቃቄ ልትይዟቸው ይገባል ማለት ነው። በቀደሰ እስከምንገናኝ ደህና ሁኑ።